ሰላም ተመልካዮቻችን፣ ባለፈው ቪዲዮ ኤዲአይቢ አካውንት እንዴት እንደሚከፈት እና ኤዲአይቢ ዲቤት ካርዳችን ከመጣ በኋላ እንዴት አክቲቭ እንደምናደርግ በሁለት ተከታታይ ቪዲዮዎች አይተናል። አሁን ደግሞ እንዴት አድርገን ወደ ሌላ ባንክ አካውንት ገንዘብ ትራንስፈር እንደምናደርግ እናያለን። ሌላው ደግሞ አካውንታችን የቱ ጋር እንደምናገኘው እናያለን። ምናልባት ለሌላ ሰው ሼር በምናደርግ ሰዓት አካውንታችን የቱ ጋር እንደምናገኘው እናያለን። ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ አካውንታችን የራሳችን አካውንት የቱ ጋር እንደምናገኘው እንይ። ቀጥታ ኤዲአይቢ ሞባይል ባንኪንግ አፓችሁን ከፍታችሁ ወደ አካውንታችሁ ግቡ። አካውንታችሁን ከከፈታችሁ በኋላ እንደዚህ ነው ፊት ለፊት የሚመጣላችሁ። እዚህ ከታች አካውንት የሚለው ስር ከረንት አካውንት ይልና የአካውንታችሁን የመጨረሻ ዲጂት 4 ዲጂት ቁጥር ያሳያችኋል። እሱን ትነኩታላችሁ። ከዛ እዚህ ጋር ቪው ስቴትመንት ከሚለው ጎን አካውንት ዲቴል የሚል አለ። እሱን ትነኩታላችሁ። እሱን ስትነኩት ቀጥታ የአካውንታችሁን ዲቴል ያመጣላችኋል። አካውንት ሆልደር ኔም፣ አካውንት ነምበር፣ አይባን ነምበር እና ስዊፍት ኮድ አንድ ላይ ያመጣላችኋል ማለት ነው። ይህንን ለሌላ ሰው ሼር ስታረጉ ደግሞ ከታች ሼር ኦል አካውንት ዲቴል የሚል አለ። እሱን ስትነኩት ሼር ወዴት እንደምታረጉ ይጠይቃችኋል። ወደምትፈልጉበት ቦታ ሼር ማድረግ ስላላችሁ ማለት ነው። አሁን ደግሞ ወደ ሁለተኛው የሆነውን እንዴት ገንዘብ ትራንስፈር እንደምናደርግ እናያለን። አሁንም ያው አካውንታችሁን ትከፍቱታላችሁ። ስትከፍቱት እንደዚህ ነው ፊት ለፊት የሚመጣላችሁ። ከዛ እዚህ ጋር ከታች ፔይ ከሚለው ጎን ትራንስፈር የሚል አለ። እሱን ትነኩታላችሁ። ከዛ እዚህ ጋር ሜክ ትራንስፈር ከሚለው ታች ዊዝን ኤዲአይቢ ይላል። በኤዲአይቢ ወደ ሌላ ሰው ኤዲአይቢ አካውንት ከሆነ ትራንስፈር የምታደርጉት ዊዝን ኤዲአይቢ የሚለውን ትመርጣላችሁ። ሌላ ባንክ ሆኖ ደግሞ እዚሁ ሀገር ከሆነ ዩኤኢ የሚለውን ትመርጣላችሁ። ኢንተርናሽናል ከሆነ ደግሞ ከዚህ ሀገር ውጭ ከሆነ ኢንተርናሽናል የሚለውን ትመርጣላችሁ። ከዛ አኒ የሚል ደግሞ አለ። እሱንም ከፈለጋችሁ እሱን ትመርጣላችሁ ማለት ነው። በአሁኑ ወደ ሌላ ባንክ እንዴት ትራንስፈር እንደምናደርግ ዩኤኢ የሚለውን የምንመርጠው። ሌላ ባንክ ሆኖ እዚሁ ሀገር ከሆነ ዩኤኢ የሚለውን መርጣለን እዚህ ጋር። ከዛ እነዚህ ያው መጀመሪያ ሴቭ ካላችሁ ቤኔፊሻሪ ሴቭ እዚህ ጋር ሊስቶቹ ይኖራሉ፣ ግን እንደ አዲስ ስለሆነ እያደረግን ያለ ነው። ከዚህ ከታች ላይ አድ ኒው ቤኔፊሻሪ የሚል አለ። እሱን አንድ ጊዜ ክሊክ እናደርገዋለን። ከዛ አድ ቤኔፊሻሪ ዊዝን ኤዲአይቢ እና አዘር ዩኤኢ ባንክ የሚል አለ። አሁን የምንፈልገው የአዘር ነው። ስለዚህ አዘር ዩኤኢ ባንክ የሚለውን እንመርጣለን። ስንመርጥ እንደዚህ ነው የሚያመጣልን። ከረንሲ ይለናል። ከዛ እዚሽ ጋር የቀስት ምልክት አለች። እሷን ነክተን ከረንሲውን ያው የዩኤኢ ባንክ ስለሆነ ዩኤኢ ድርሃም ነው የሚሆነው። ስለዚህ የመጨመሪያውን እንመርጣለን። ከዛ ከታች ወዲያው አይባን ነምበር የምናስገባበትን ቦታ ይከፍትልናል። እዚህ ጋር አይባን ነምበር እናስገባለን። ስናስገባ ወዲያው ራሱ አውቶማቲካሊ ስሙን ያመጣልናል። የቤኔፊሻሪውን ዲቴል እዚህ ጋር ያመጣልናል ማለት ነው። ትክክል መሆኑን ቼክ ካደረግን በኋላ ኔክስት የሚለውን እንነካለን። ኔክስት የሚለውን ስንነካ እዚህ ጋር ከላይ ቤኔፊሻሪ ኒክኔም ይላል። ኒክኔም እንሰጠዋለን የምንፈልገውን። ከዛ ቤኔፊሻሪ ፉል ኔም ይላል። ስለዚህ ባንኩ ላይ ያለውን አካውንቱ ላይ የተላከላችሁ አካውንት ላይ ያለውን ሙሉ ስም እዚህ ጋር ታስገባላችሁ። ከዛ ሪሌሽንሺፕ ዊዝ ቤኔፊሻሪ የሚለው ላይ አማራጭ አለ። ማይ ኦን አካውንት የሚል አለ፣ አዘር የሚል አለ፣ ወርክ ኮሊግ
ወርክ አዘር የሚል አለ። የምትፈልጉትን መምረጥ ትችላላችሁ። እኔ ወደ ራሴ አካውንት ስለሆነ ትራንስፈር ማድረግ የመጀመሪያውን እመርጣለሁ፣ ማይ ኦውን አካውንት የሚል። ከዛ አድሬስ ያመጣል። አድሬስ የምትፈልጉትን መምረጥ ትችላላችሁ። አድሬስ ላይን 1፣ አድሬስ ላይን 2 የሚለውን የምትፈልጉትን ታስገባላችሁ። ከዛ ሲቲ የሚል አለ። እሱ ላይ ስትነኩት ወደ ታች ያስመርጣችኋል። ሲቲ ካንትሪ ዩናይትድ አረብ ኤምሬት ነው፣ ራሱ ያመጣዋል። ከጨረሳችሁ በኋላ እዚህ ጋር ኔክስት የሚል አለ። ኔክስት የሚለውን ትነካላችሁ። ከዛ ቤኔፊሻሪ ሳማሪ ያመጣላችኋል። የባንኩ ስም፣ ቤኔፊሻሪ ኔም፣ እሱን ቼክ ታደርጋላችሁ። ትክክል መሆኑን ቼክ ካደረጋችሁ በኋላ እዚህ ጋር ከታች ኮንፊርም የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ከዛ ወደ ስልካችሁ ኦቲፒ ይልክላችኋል። እሱን ኦቲፒ እዚህ ጋር ታስገባላችሁ። ኦቲፒውን ስታስገቡ አዳርጎ ጨረሰ ቤኔፊሻሪ ማለት ነው። ከዛ እዚህ ጋር ከላይ ትራንስፈር ማኒ ናው የሚል አለ። ከታች ደግሞ ደን ብለን መውጣት እንችላለን። አሁን ገንዘብ ማስተላለፍ ነው ለምንፈልግ እዛው ትራንስፈር ማኒ ናው የሚለውን እንነካዋለን። ከዛ እዚህ ጋር የገንዘብ መጠኑን እናስገባለን ከላይ። ከዛ ፐርፐዝ ኦፍ ትራንስፈር የሚል አለ። የምትፈልጉትን ፐርሰናል ኤንድ ፋሚሊ የሚለውን እመርጣለሁ። ከዛ ኦውን አካውንት ትራንስፈር የሚል ወደ ራሴ ስለሆነ እንደዛ መምረጥ ይችላል። ፋሚሊ ሰፖርት የሚል አለ። እሱንም መምረጥ ትችላላችሁ። የምትፈልጉትን ፐርፐዝ ታስገባላችሁ። ከዛ እዚህ ጋር ደግሞ ኖት ፎር ሰልፍ ይላል። ኦፕሽናል ነው፣ መተውም ትችላላችሁ። ኖት ፎር ቤኔፊሻሪ የሚል አለ። እሱም ኦፕሽናል ነው፣ መተው ትችላላችሁ። የምትፈልጉትን ግን ኖት ካላችሁ እዚህ ጋር ማስገባት ትችላላችሁ፣ ሁለቱ ጋር ማለት። ከዛ ይሄን ከጨርሳችሁ በኋላ ከታች ኔክስት የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ስለዚህ አሁን የመጨረሻው ስቴፕ ላይ ነው የደረስነው። ስለዚህ በደንብ ቼክ ማድረግ አለብን። እዚህ ጋር የብሩ መጠን አለ፣ ከላይ ቤኔፊሻሪ ስም አለ፣ ሁሉ ነገር አለ። እሱን ቼክ ካረግን በኋላ ከታች ስላይድ ቱ ኮንፊርም አለ። እርግጠኛ ከሆናችሁ በኋላ ልክ ስላይድ ቱ ኮንፊርም የሚለውን ወደ ቀኝ ስታረጉት ፒን ኢፒን እንድታስገቡ ይጠይቃቸዋል። ኢፒን ማለት የአካውንቱን ስከፍቱት ያስገባችሁት ፒን ማለት ነው፣ 4 ዲጂት ፒን። እሱን ታስገባላችሁ። ስለዚህ ያው በተሳካ ሁኔታ አስተላለፈ ማለት ነው። ከዛ እዚህ ደን የሚል አለ። ከታች ደግሞ ሪሲት አለ። ቪው ሪሲት የሚለውን ትነካላችሁ። ሪሲቱን ያመጣልናል። ይሄንን ስክሪንሻት ወይም ደግሞ ዳውንሎድ ኦር ሼር የምትላለች እንደዛ አድርጋችሁ ለምትፈልጉት ሰው ሼር ማድረግ ትችላላችሁ፣ ደረሰኝ ማለት። ስለዚህ በዚህኛው እንዴት አድርገን ወደ ሌላ አዘር ባንክ ዩኤ ውስጥ ሆኖ ሌላ ባንክ ከኤዲአይቢ ውጭ ያለ ባንክ እንዴት ትራንስፈር እንደምናደርግ አይተናል። የሚያስፈልገው ምንድነው? አይባን ነምበር፣ የአካውንቱ ባለቤት ስም ያስፈልገናል። እነዚህ ሁለቱን ተጠቅመን ወደ ሌላ ባንክ ትራንስፈር ማድረግ እንችላለን ማለት ነው። ከኤዲአይቢ ወደ ኤዲአይቢ ደግሞ ሲሆን እኔ አሁን ተመሳሳይ ናቸው ስቴፖቹ። እዚህ ጋር ትራንስፈር የሚል አለ። ትራንስፈር የሚለውን እንነካለን። ከዛ የምንመርጠው ምንድነው? ዊዝን ኤዲአይቢ የሚል ወደ ሌላ ኤዲአይቢ ስለሆነ ዊዝን ኤዲአይቢ የሚለውን እዚህ ጋር እንመርጣለን። ከዛ ኦውን አካውንት ካርድ ይላል። አዘር ኤዲአይቢ ከስተመር የሚለውን ሁለተኛው ላይ እሱን እንመርጣለን። እዚህ ጋር ሴቭ ያደረግናቸው ቤኔፊሻሪ ይመጡልናል። ግን አዲስ ስለሆነ አሁን እየፈለግን ያለ ነው። ከታች አድ ኒው ቤኔፊሻሪ የሚል አለ። እሱን እንነካዋለን። ከዛ እዚህ ጋር የምናስገባው 8 ዲጂት አካውንት ነምበር አለ። እሱን ነው የምናስገባው።
እዚህ ጋር 8 ዲጂት አካውንት ነምበር ስናስገባ እንደ ቅድሙ አውቶማቲካሊ የአካውንቱን ባለቤት ስም ያመጣልናል። ኒክኔም እዚህ ጋር አለ። ኒክኔም የምትፈልጉትን ማስገባት ትችላላችሁ። ቼክ ካረጋችሁ በኋላ ኔክስት የሚለውን ከታች ትጫኑታላችሁ። ከዛ ስሙን ቼክ አድርጉ ይላል። እዚህ ጋር ስሙን ያመጣላችኋል። ስሙ ትክክል ከሆነ ኮንቲኒው የሚለውን እዚህ ጋር ትጫኑታላችሁ። ከዛ ኢፒን የአካውንታችሁን 4 ዲጂት ፒን እንድታስገቡ ይጠይቃቸዋል። ወይም ደግሞ ባዮሜትሪክ ካለው ስልካችሁ ላይ እሱን ኮንፊርም እንድታደርጉ ይጠይቃቸዋል። ስለዚህ እሱን ታስገባላችሁ ወይ በአሻራችሁ ኮንፊርም ታደርጉለታላችሁ ማለት ነው። ስለዚህ አድ አድርጎ ጨረሰ። ከዚህ በኋላ ያለው ስቴፕ ልክ እንደቅድሙ ነው። ትራንስፈር መኒ ነው የሚል አለ። እሱን ትነኩና የገንዘቡን መጠን እዚህ ጋር ታስገባላችሁ። ፐርፓዙ ምናምን ከቅድሙ ጋር ተመሳሳይ ይሆናል ማለት ነው እዚህ ጋር። ስለዚህ አንዴ ደግሞ ቤኔፊሻሪ አድ ካረጋችሁ በኋላ እንደገና አይባን ነምበር እና አካውንት ግዴታ ማስገባት የለባችሁም። ሴቭ ካደረገ በኋላ እንዴት ነው የምታደርጉት? ትራንስፈር ሚለው ውስጥ ትገባላችሁ። ከዛ እዚህ ጋር ቤኔፊሻሪ የሚል አለ ከላይ፣ ቪው ኦል የምትላለች ከታች፣ እሷን ትነካላችሁ። ከዛ እዚህ ጋር የላካችሁበት እንዳለ ስትልኩበት የነበረውን ቤኔፊሻሪ ያመጣላችኋል። ከዛ ውስጥ የምትፈልጉትን ትመርጡና ብራችሁን ማስተላለፍ ትችላላችሁ ማለት ነው። ለመጀመሪያ ጊዜ ሲሆን ነው አካውንት ወይም ደግሞ አይባን ነምበር ማስገባት የሚጠብቅባችሁ። አንዴ ከላካችሁ በኋላ ቀጥታ ወደ ትራንስፈር ወደ ማድረጉ መግባት ትችላላችሁ ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። እናመሰግናለን።